ትዳር ላይ ነበርኩኝ። ደሴ ማለት ክርስቲያን ነበረች። አስልሚያት አግብቼ ነበረ እና ወደ 5 ዓመት ምናምን አንድ ላይ ቆይተናል። 2 ልጆች አሉን እና በመሀል ታመምና እኔ ሲህር ተደርጎብኝ ወደ አዲስ አበባ እመጣለሁ ማለት ነው። ከዛ ሲህር ተደርጎብኝ አዲስ አበባ አመት ከምናምን ራሴን አላቅም አመት ከምናምን አዲስ አበባ ቤተሰብ ጋር ነበርኩኝ። ከዛ ያው ወደ ራሴ ስመለስ ያው ቤተሰብ ነው የሚነግረኝ ከወር ከምናምን በኋላ እሷ ልጆቹን እዚህ ጥላ ኒካ ሳይወርድ ምን ሳይወርድ እዛ አግብታ ቁጭ ብላለች ነው እኔ አሁን የሰማሁት። እና ምን ትመክረኛለህ ነው? 1 አመት ከምናምን ሕክምና ላይ ሆኜ ጠይቃኝም አታውቅም። ምንም አይነት ነገር እንትን ብላ አታውቅም። እና አሁን ወደ ራሴ ስመለስ ኒካ ሳይወርድ ምን ሳይል አግብታ እንዳለች ሰማሁኝ። እና ምን ትመክረኛለህ ነው? በጣም ጭንቀት ላይ ነኝ ልልህ ፈልጌ ነው። እሺ አንድ ሰው ኒካ ያለው ከሌላ ሰው ጋር መኖር ይሄ ዝሙት ነው። ዝሙት ነው። ከባድ ነው። ዝሙት ላይ ነው ያለችው ልጅ። ግደላት ነው የሚለህ ሁሱ ይላል። ላ አለፍ እንደ ክርስትና ቢሆን ግደላት ስለው ነበር። ግን እኔ ሙስሊም ነኝ። ከይቅርታ ጋር መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? አንዲት ሴት ድንግልና አንድ ሰው ድንግልና ካልተገኘባት ግደሏት ብሏል እግዚአብሔር። ተውትና ያንን እንዳው አንድ ሴት ስታገባ ማታ ድንግል ካልሆነች ግደሏት ብሏል እግዚአብሔር። የክርስቲያን ሴት አሁን ስታገባ ድንግል ካልሆነች ማታ ላይ ባሏ እቺ ሴት ድንግል አላገኘሁባትም ብሎ ወደ ህዝቡ ያወጣታል፣ በድንጋይ ቀጥቅጦ ይገድሏታል። ድንግል ካልሆነች ማንኛውም እንትወስ እሺ። ለማንኛውም ምን ታደርጋለህ መሰለህ ወንድም? እሺ ሶብር አድርግ። አሁን እሷ በጣም ከባድ ወንጀል ላይ ነው ያለችው። ሰው ትዳር እያለው በትዳሩ ላይ መማገጥ ይሄ ከባድ ወንጀል። ይሄን እያደረገች ያለች አሁን ከአላህ ስብሐነ ወተዓላ ዘንድ እንደ ከባድ ወንጀል። እናንተ አሁን እሷን ሄደህ እኔ የምታስመልስበት መንገድ ካለ ይቀበላታለሁ ዛሬ እንድትመጣ ካልክ ሐቅህ ነች፣ ሚስትህ ነች። መክሰስ ባለበት መንገድ ከሰህ ሚስትህን ማስመለስ ትችላለህ። አይ አልፈልግህም ካለች እና እሷ ግን እምቢ ካለች ይሄን ነገር አንተ መተው ነው በቃ። ሰው ካልፈለገ አስገድደህ ከራስህ ጋር ልታኖረው አትችልም። ነገር ግን አንተ አሁን ከእሷ የምትተባበራት ነገር ምንድን ነው? ይሄ ትዳር ዝሙት እንዳይሆንባት አንተ ፍታት። እኔ ፈትቼሻለሁ ብላ ደርሷል። ወደ አላህ ተውበት አድርጋ ኒካሁን ከዚያ ሰው ጋር ማደስ። ይሄ ነው መሆን ያለባት። እሺ ነገር እኔ ላይ ሀሳብ ጣለብኝ። እኔስ እንዴት ነው ማለት ባለቤቴ እንደምታውቁት ነው። እኔ በጣም ከሚገርም አንዱ እሱ እኔ እያሰብኩ የነበረው ወላሂ የመግደል ሁላ ዛሬ አንተን አውርቼ የሆነ ነገር እንትን ባለ በጣም ከባድ እንትን ላይ ነበርኩኝ። ሁላ መጥፎ ነገር ላረግ ነበር ሀሳቤ። አብሽር ወንድሜ እንዳትገላት፣ የልጆችን እናት ነች። እንደገና ባትሆንም ራሱ መግደሉ አስፈላጊ አይደለም። አንተ ላይ ሌላ ችግርም ይፈጥርብሃል እና ወደ መግደሉ የሚለው እንዳትሄድ፣ ወደ መግደሉ የሚለው እንዳትሄድ እንዳልኩህ አዲሱ ተጠያቂ ያደርገኛል። ሶብር አድርግ። ሐዲሱ የሚያዘው ወልየል አምር ንጉስ ሙስሊም መሪ ሲሆን ጊዜ በቁርአንና በሐዲስ የሚያስተዳድር ከዚያ ጋር ሄዳ ይህንን ነገር ጉዳዩን ታነሳለህ። ያ ሸሪያ ባስቀመጠው ህግና ስርዓት ይፈርዳል። ያኔ الرجم حتى الموت እሱ ነው። ነገር ግን ቢሆንም ይሄን ነገር የሚያደርገው ወልየል አምር ነው፣ የሀገር መሪ ነው። እንት ላይ አደርጋለሁ ብትል በአንተ ላይ መልሶ ሌላ ችግር ይፈጥርብሃል። ስለዚህ አሁን አንተ ሶብር አድርግ፣ ትዕግስት አድርግ። ከሌላ ሰው ጋር መኖር እንትን ካለች አንተ አትሆንም፣ በቃ ሴት አንተ አትሆንም። ስለዚህ የምትመለስበት መንገድ ካለ ቅድም ባልከው መሰረት፣ የማይሆን ከሆነ ደግሞ የእሷ ዝሙት እንዳይሆንባት ከአላህ ዘንድ እንዳትቀጣ ተባበራት። በቃ ኒካውን አውርጄልሻለሁ ብላትና እንተ ጠንካራ መቻል አድርገውና ሌላ የተሻለችን ሴት አግባ። አብሽር ኢንሻአላህ። አላህ ይስጥልኝ። በጣም ነው የማመሰግነው።